ከወራት በፊት ጦሩን ወደ አዲስ አበባ ሲሰበስብ የነበረው አገዛዝ ከባባድ መሳሪያዎቹንና ወታደሮቹን በአፋር በኩል ወደ አማራና ትግራይ ድንበር በስፋት ማስፈር ጀምሯል። የአብይ አዲሱ ጦርነት ወዴት የምትሰሙት ይሆናል። በአፋብን ሸዋ ጠቅላይ ግዛት ባሳምነው እዝ ስር የሚገኘው ግዙፍ ክፍለ ጦሮችን የአመራር ሪፎርም አድርጓል። በመረጃችን አካተነዋል። በቀጠናው የዲፕሎማሲ ግንኙነት ፍጹም የከሰረው የአብይ አህመድ ቡድን በግብጽ በኤርትራና በሶማሊያ ታሪክ በማያውቀው የፖለቲካ ከበባ ውስጥ ወድቋል። የኢሳያስና የአልሲሲ አዲስ ስምምነትን ጨምሮ ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው አገዛዙ ታንኮችን፣ መድፎችንና ልዩ ልዩ የረጅም ርቀት ተኳሽ ከባድ መሳሪያዎችን በአፋር በኩል ወልዲያና ቆቦ መስመር እንዲሁም ወደ ትግራይ መስመር በሚወስዱት ድንበሮች ላይ በከፍተኛ ሁኔታ እያሰፈረ ይገኛል። ነገር ግን አገዛዙ ይህን መጠነ ሰፊ ጦርና ከባድ መሳሪያ በቀጥታ በአማራ ክልል መሬቶች በኩል አሳልፎ ወደ ትግራይ ድንበር ለማስጠጋት ፍጹም አልቻለም። ምክንያቱም መላው የአማራ ክልል በፋኖ ጠንካራ ክንድ ሰራዊቱ እየተመታ በህዝባዊ እምቢተኝነትና ፍጹም የበላይነት ስር በመሆኑ የአገዛዙ ጦር በአማራ መሬት ላይ ለመንቀሳቀስ ቢሞክር በፋኖ መብረቃዊ ጥቃት መስመሩ ሙሉ በሙሉ ተቆርጦ እንደሚደመሰስ በጥብቅ በመረዳት ነውም ተብሏል። አገዛዙ ይህን የፋኖን ክንድ በመሸሽ ብቸኛ አማራጭ አድርጎ የወሰደው በአፋር በኩል በመዞር መሳሪያዎቹንና ጦሩን በድንበሩ ላይ ማከማቸት ሆኗል። ይህን ስልታዊ ሴራ ይበልጥ አደገኛና ውስብስብ የሚያደርገው ደግሞ በአሁኑ ሰዓት የአብይ አህመድ ታማኝ ተላላኪ በመሆን በትግራይ ላይ ጦር ሰባኪ የሆነው የተሰለፈው ይህ የጌታቸው ረዳ ጦር መሽጎ ያለው በዚሁ በአፋር ክልል ውስጥ መሆኑ ነው። አገዛዙ ይህን አጋጣሚ በመጠቀም በአፋር በሚገኘው ለዚህ የጌታቸው ረዳ ታጣቂ ቡድን ከፍተኛ የሆነ የመሳሪያ እደላና የታጣቂ ማጠናከሪያ ትጥቅ እያደረገለትም እንደሚገኝ መረጃዎች አረጋግጠዋል። ይህ ጦር የአብይ አህመድ ሰራዊት በቆቦ በፋኖ ክንድ ሲሰበር በተደጋጋሚ ከፊት በመሰለፍ ፋኖን ሲዋጋ እንደነበር አፋብን አስታውቆ እንደነበርም አሁን ደግሞ አገዛዙ የራሱን ጥቅም ለማስከበርና የስልጣን እድሜውን ለማራዘም ሲል የትኛውንም ተላላኪ ኃይል መሳሪያ አስታጥቆ ወደ እርስ በርስ እልቂት ለመክተት ወደ ኋላ እንደማይል ያረጋገጠው ክስተት ይህ ኃይል ወደ ትግራይ ለመዝመት በአብይ አህመድ እየታጠቀ ይገኛል። ይህ በእንዲህ እንዳለ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙት ክፍለ ጦሮች የአመራር ሪፎርምና የታድሶ መርሃ ግብር ማጠናቀቃቸውን ገለጹ። መዋቅራዊ አንድነቱንና ወታደራዊ በላይነቱን ይበልጥ እያጠናከረ የመጣው አፋብን መሬት ላይ ያለውን የተዋጊነት ብቃትና ድርጅታዊ ዝግጁነት ወደ ላቀ ደረጃ ለማሸጋገር የሚያስችሉ መጠነ ሰፊ የውስጥ ማሻሻያዎችንና የታድሶ መርሃ ግብሮችን በተከታታይ እያከናወነም ይገኛል። በአፋብን ሸዋ ጠቅላይ ግዛት በአሳምነው እዝ ስር የሚገኝ የአጼ አምደ ጽዮን ኮር ሚኒሊክ ክፍለ ጦር ባካሄደው ልዩ መርሃ ግብር አዲስ ጥልቅ ግምገማ በማካሄድ የአመራር ሪፎርም ማጠናቀቁን በይፋ ገልጿል። ይህ ስልታዊ ማሻሻያ ክፍለ ጦሩ ከምን ጊዜውም በላይ ለሚቀጥሉት ታላላቅ ድርጅታዊ ግዳጆችና መብረቃዊ ጥቃቶች ይበልጥ ዝግጁ እንዲሆን ለማድረግ ታስቦ የተከናወነ መሆኑ ተብራርቷል። በርካታ ግዙፍ ክፍለ ጦሮችን በውስጡ አቅፎ የያዘው አንጋፋው የአጼ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ የአሰራር ልምዶች ይበልጥ በማጠናከር የውስጥ ክፍተቶችን በከፍተኛ የዲሲፕሊን ስርዓት በማረም ላይ እንደሚገኝ ከስፍራው የወጡ መረጃዎች ያረጋግጣሉ። አሁን የተደረገው ይኸው የአመራር ሪፎርም ክፍለ ጦሩን በተደራጀ በተቀናጀና ዘመናዊ በሆነ ወታደራዊ ሳይንስ ለማጠናከር የተከናወነ ያለ ሰፊ የስትራቴጂ አካል እንደሆነም ተገልጿል። በዚሁ የሪፎርም መርሃ ግብር ማጠቃለያ ላይ በአዲሱ መዋቅር መሰረት የተመደቡት የክፍለ ጦሩ አመራሮች የተጣለባቸውን ታሪካዊ ኃላፊነት በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃል ገብተዋል። የክፍለ ጦሩ አባላት በበኩላቸው ለአዲሶቹ መሪዎቻቸው ተፈላጊን ወታደራዊ ታዛዥነት በማሳየት ለህዝባቸው ደህንነትና ህልውና እስከ መጨረሻው በቁርጠኝነት እንደሚታገሉ በድጋሚ አረጋግጠዋል። በተመሳሳይ ዜና በአፋብን ሸዋ ጠቅላይ ግዛት በአሳምነው እዝ የአጼ ዘርዓ ያዕቆብ ኮር ስር የሚገኘው አንጋፋው አጼ ይኩኖ አምላክ ክፍለ ጦር የተሰጠውን ድርጅታዊ ግዳጅ በታላቅ ስኬት አጠናቆ የታድሶ መርሃ ግብር አካሂዷል። በዚህ ታሪካዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ አመራሮች፣ የሸዋ ጠቅላይ ግዛት አሳምነው እዝ፣ የአጼ ዘርዓ ያዕቆብ ኮርና የአጼ ይኩኖ አምላክ ክፍለ ጦር ከፍተኛ መኮንኖች በተገኙበት ወቅታዊ ዝግጁነት
እና ቀጣይ የትግል አቅጣጫዎችንም በተመለከተ ጥልቅ ግምገማና ውይይትም ተደርጓል። ክፍለ ጦሩ በቅርቡ ያገዛዙን መጠነ ሰፊ የጥፋት ሴራዎች ለማክሸፍ በተለያዩ ግንባሮች በቆራጥነት በመሰማራት ህዝባዊና ድርጅታዊ ግዴታውን በላቀ ድል መወጣቱ በስፋት ተነስቷል። በመድረኩ ላይ ንግግር ያደረጉት የክፍለ ጦሩ ዋና መሪ አርበኛ አቡሽ እንደገለጹት ክፍለ ጦሩ ከመቼውም በላይ የራሱን በማሻሻልና ድርጅታዊ ተልእኮዎችን በመቀበል ለወጣለት ህዝብ በቁርጠኝነት የቆመና አርአያ መሆን የሚችል ግዙፍና ልበ ሙሉ ጦር መሆኑንም አረጋግጠዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ዋና ዘመቻ መምሪያ ኃላፊ አርበኛ አሳልፍ ደስታ በበኩላቸው ክፍለ ጦሩ ልክ እንደ አማራ የጽናት ምልክት መሆኑን ሲገልጹ፣ የሀብት አሰባሰብ መምሪያ ኃላፊው አርበኛ አበበ ጸጋይ ደግሞ ክፍለ ጦሩ ልክ እንደ ስሙ አጼ ይኩኖ አምላክ ለትግሉና ለህዝቡ እጅግ ታማኝ መሆኑን አስምረውበታል። በፕሮግራሙ ማጠቃለያ ላይም ክፍለ ጦሩ ይበልጥ ተጠናክሮና ተደራጅቶ በመምጣት የህዝቡን አደራና ሰማዕታትን ቃል ኪዳን ለመወጣት በቀጣዩ ማንኛውም አይነት የድርጅት ግዳጅ ላይ ለመሰማራት ሙሉ ዝግጁነቱን በማረጋገጥ መርሃ ግብሩን አጠናቋል። ይህ በእንዲህ እንዳለ አገዛዙ በቀጠናው የዲፕሎማሲ ግንኙነት ፍጹም መክሰሩንና በጎረቤት ሀገራት የመከበብ አደጋ ውስጥ መውደቁን የሚያረጋግጡ አዳዲስ መረጃዎች ወጥተዋል። ትናንት በካይሮ የተደረገው የፕሬዝዳንት ኢሳያስ አፈወርቂን ጉብኝት ተከትሎ የወጡ ይፋዊ መረጃዎች እንደሚያመላክቱት ውይይቶቹን ዋናነት ኤርትራና ሶማሊያን ያካተተ የሶስትዮሽ ማስተባበሪያ ዘዴ ይበልጥ ማሳደግና ማጠናከር ላይ ያተኮሩ ነበሩ። በጥር 2017 ዓመተ ምህረት በካይሮ የተጀመረው ይህ ስልታዊ ማዕቀፍ በቀይ ባህር በሊቢያና በሳህል ያሉ ሁኔታዎችን ጨምሮ በቀጠናው የደህንነት ጉዳዮች ላይ አቋሞችን ለማስማማት የሚፈልግና የሚንቀሳቀስ መሆኑም ታውቋል። ይህ ተነሳሽነት በአገዛዙና በግብጽ መካከል በቀጠናዊ ጂኦፖለቲካና በደህንነት አስተላለፍ ላይም ውጥረት እጅግ እየጨመረ በሄደበት በአሁኑ ወቅት በአዲስ አበባ ቤተ መንግስት ውስጥ ከፍተኛ ድንጋጤና ትኩረትንም ስቧል። አገዛዙ የራሱን የውስጥ መፈራረስ ለመሸፈን የጀመረው መርህ አልባ አካሄድ ጎረቤት ሀገራትን በአንድ መስመር በማሰለፍ ራሱን የመገለል አደጋ ውስጥ የጣለ መሆኑን በግልጽ ታይቷል። በግንቦት 2018 ዓመተ ምህረት የብልጽግናው አገዛዝ ግብጽን እየከበበች ነው፣ የትንኮሳ ስትራቴጂ እየተከተለች ነው ሲልም በይፋ የከሰሰ ሲሆን አገዛዙ የባህር በር ለማግኘት ያለውን ፍላጎት በይፋ ማሳየት በጀመረበት ጊዜ አንስቶ ይህ የትንኮሳ ስትራቴጂ ይበልጥ ግልጽ እየሆነ መጥቷል ማለቱ ይታወሳል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት አገዛዙ የትንኮሳ ስትራቴጂ እያለ የሚጮኸውን ጩኸት ራሱ የከፈተው የትንኮሳና የቁማር ፖለቲካ መልሶ የፈጠረበትን መዋቅራዊ ፍርሃት ለመሸሸግ የሚደረግ ጥረት ነው። በአሁኑ ሰዓት በካይሮ በአስመራና በሞቃዲሾ መካከል የተዘረጋው ይፋዊ የሶስትዮሽ ማስተባበሪያ ዘዴ የአብይ አህመድን አምባገነን ቡድን በቀጠናው የዲፕሎማሲ አዘቅት ውስጥ የከተተውና መውጫ የሌለው የፖለቲካ አበባ ውስጥ የጣለው መሆኑን መሬት ላይ ባሉት እውነታዎች ወጥተዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ